አንድ ወጣት ወደ አንድ ትልቅ ሼኽ ይሄድና ያ ሼኽ እስኪ ስለ ጀነት ንገሩኝ አላቸው። ስለ ጀነት እየነገራችሁኝ እኔ ልጓጓ እስኪ በጀነት አጓጉኝ አላቸው። አንድ አጂብ የሆነ ንግግር ተናገሩ። ቃል ፊሃ ረሱሉላህ አለይሂ ሰላቱ ወሰላም ነቢ ሙሐመድ አለይሂ ሰላቱ ወሰላም ውስጧ አሉ አሉት። ከፈር እንዲህ ሲዘዋወሩ ታያቸዋለህ አሉት። ለዚህ ነው አላህ ሱብሓነሁ ወተዓላ የጀነት ሰዎች ጀነት ከገቡ በኋላ ይሰበስባቸውና አንድን የግርማ ሞገስ ንግግር ይናገራሉ። ኢነ ሃዛ ለሪዝቁና ይህ የሰጠናችሁ ነገር የሚያማምሩት ነገሮች በእጃችሁ ያለው እኮ የእኛ ሲሳይ ነው ይላል አላህ። የእኛ ሪዝቅ ነው፣ ከእኛ ዘንድ የሆነን ሪዝቅ ነው የሰጠናችሁ። ይህ የሰጠናችሁ ነገር ደግሞ ኢንጆይ እያደረጋችሁበት ያሉት ነገሮች ደግሞ እንዳትፈሩ ማለሁ ሚን ነፋድ መቀነስ፣ ማለቅ፣ መጥፋት፣ መውደም፣ መክሰም ምናምን የሚባሉት ነገር አያቅም ይላል አላህ። ደልብ ዘና በሉ ይላል። ጀና አባ አላህ ሱብሓነሁ ወተዓላ የጀነት ሰው ያ ሰላም